አሁን ደግሞ የእህል ቅቤ እንሰራለን። የእህል ቅቤ የሚባለው ያው ምክንያቱ እንግዲህ በኋላ ነግራችኋለሁ፣ ወደ በኋላ ማወራችሁ ይሆናል። ይሄ ኦትስ ነው። አሁን ደግሞ ምን የመሰለ ቆንጆ ለጉንፋንም ይሁን ለወለደ ሴት የሚጠቅም ለማንኛውም በብርድ ጊዜ በቅዝቃዜ ጊዜ የምንጠጣው እና የእህል ቅቤ እንሰራለን። አሁን ይሄንን የምታዩትን አጃ እና አሁን ውሃ ጨምራለሁ። ውሃ ከጨመርኩ በኋላ እንግዲህ የሚሆነውን አብረን እናያለን። አሁን እንደምታዩት እንግዲህ ውሃዬን ጨምርና ቢያንስ ለአንድ ሰዓት ያህል ለመታሸት በደንብ ለመታሸት እንዲያግዘኝ 1 ሰዓት ያህል አቆየዋለሁ። ውሃው እንደዚህ ዘለል አድርጌ አስቀምጠዋለሁ። እናንተ እንደከፈለጋችሁ እንዳለ መምታትም ትችላላችሁ በጁስ መፍጫችሁ። እኔ ግን አሁን ይሄንን ዘፍዝፌ በኋላ ላይ እንግዲህ ተመልሼ እመጣለሁ። በጣም ቆንጆ ጠቃሚ ጤናማ የሆነ የእህል ቅቤ ነው የምንሰራው። እንግዲህ የእህል ቅቤ ሲባል ምንድን ነው? ያው እህል ቅቤ የሚባለው ታሽቶ እንደ ቅቤ በደንብ ታሽቶ ስለሚወጣ የእህል ቅቤ ይባላል። እና እንግዲህ ይህንን አብረን በኋላ የምናየው ይሆናል። ተመልሼ እመጣለሁ ቤተሰቦቼ። አሁን ይኸው እንደዚህ ርሶልኛል። ከ1 ሰዓት በኋላ ተመልሻለሁ። አሁን ይሄንን እሽት አድርጌ እንዴት አጥልዬ እንዴት እንደማወጣው አሳያችኋለሁ። በእጄ ነው የማሸው። እዚህ ጋር ጓንት አይመችም። ይሄ እንደነገርኳችሁ እናንተ በእጃችሁ መምታት በማሽን ትችላላችሁ። እኔ ግን በእጄ ነው ሲታሽም በቃ ሙልጭ ብሎ የሚወጣው። ክርጥርጥ ነገርም አይኖረው። ሙልጭ ብሎ ላም ያለ አጥሚት ነው የሚሰራው። ስለዚህ ይሄ የእህል ቅቤ ነበር የሚባለው። እንግዲህ ያው ምንም የሚለወጥ ነገር የለም እና ይሄን በደንብ አድርጌ እሽት አድርጌ 2-3 ያሸዋለሁኝ፣ አጠለዋለሁ። ከዛ በኋላ የእህል ቅቤ እንሰራለሁ ማለት ነው። ይሄ ለማንኛችሁም ለጉንፋን መድኃኒት ብትሉ ለጉንፋን ለምን ለሁሉ ነገር ብትሉ እንደዚህ በብርድ ጊዜ ችን አድርጉና በፔርሙዛችሁ አድርጋችሁ ቁጭ ብላችሁ አጡ። ውስጣችሁን ኳሉ፣ ውስጡን ነው መኳል። አንዳንዴም ባሎቻችሁ ወጣ ሲሉላችሁ እናርጉና ታጡ። እየሰማኝ ነው ቅዱስ? ባሎቻችሁ ሲወጡ ይሄንን አድርጉና ጠጡ ነው የምላቸው። አንዳንዴ እናንተ ወንዶች ውጪ ራሳችሁን ትጠብቃላችሁ። ስለዚህ ሴቷ ደግሞ ቤት ውስጥ ይሄ ሁሉ ቀኑ ሙሉ ስትንጎዳጎር ስለምትውል ትጎዳለች። ስለዚህ ራሷን መጠበቅ አለባት፣ የግድ ነው። ያው ከልጄ ጋር እየተከራከርን ነው። አይ እኔ እንትን አላልኩም፣ አንተ ሚስትህን እንዳትጎዳ ብቻህን እንዳትበላ ብቻህን እንዳትጠጣ፣ ከወጣህም ደግሞ ሮጠህ ሚስቴ ትጠብቀኛለች ብለህ ወደ ቤት ለምንድን ነው ሚስት ትዳርን የምትፈሩት? እኔ እኮ የምለው አሁን ይሄን አያችሁት? ይኸውላችሁ እንደዚህ የሆነ ጥልል አደርገዋለሁ። አሁን ይሄን በማጥለያ ይዤ አጠለዋለሁ። ይሄን እንደዚህ አድርጌ አጠለዋለሁ። አሁን እንግዲህ ያው እንደምታዩት እንደዚህ አድርጌ አሁን እሳት ለኩሳለሁ። አጥልየዋለሁኝ። እጃችን ሳይቆም እናማስላለን ማለት ነው። በደንብ አድርገን በቃ ይሄ ይወፍራል። ያው በምንፈልገው መጠን ድረስ በጣም ወፍራም ሳይሆን ለሚጠጣ እንደሚሆን
እንደዛ አድርጌ እንግዲህ በኋላ ደግሞ ተመልሼ አሳያችኋለሁ። ይሄን እዚህ ጋር ይሄንን አይባክንም። ከፈለጋችሁ ለፊታችሁ እርጎ በመጨመር እንደገና ሩዝ በመጨመር አንድ ላይ ላም አድርጋችሁ ፈይታችሁ ለፊታችሁ ማስክ ሊሆን ይችላል፣ ለጸጉራችሁ ለፈለጋችሁት። አሁን አያችሁ እየወፈረ መጣ። ይኸውላችሁ እየወፈረ መጣ። አሁን በደንብ አድርጌ ብስል አደርጋታለሁኝ። እንግዲህ ግዴታ የአጃ አጥሚት እህል እዚህ ባናገኝም በዚህ መልኩ እንደዚህ መጠቀም እንችላለን። እና አሁን አንዳንዴ የወር አበባም ራሱ አልወርድ ሲላችሁ ትኩስ ነገር ይፈልጋል። እችን ቁጭ ብላችሁ ጥጥት አድርጉ። ስለዚህ አሁን ምንድነው የማደርገው? ማር ነው የምጨምረው፣ ግን በደንብ ይብሰል። በማር ነው አጋ ማስመስዬ የማበስለው። አብራችሁን ቆዩ። አያችሁት? የነጣ መጣ ራሱ ቆንጆ የሆነ ነጭ ነው፣ በጣም ንጥት ያለ። በዛ ላይ ደግሞ እንደገና ይኸው እንደምታዩት እየተንተከተከ ነው፣ እየወፈረ ነው። በፊት ገና መጀመሪያ ስናደርገው በጣም ቀጭን ነው። አሁን ግን ይኸው ማማሰያው ላይ ራሱ እንደምታዩት ነው። እንግዲህ በደንብ ሲበስል ደግሞ አሁን ቆንጆ ሆኖ በስሎልኛል። አሁን ማሬን እጨምርና እንግዲህ ወደ ፔርሙዜ ገልብጬ ተመልሼ ብቅ እላለሁ። ይኸው እንደምታዩት ማር ነው አሁን የምጨምረው፣ እየጨመርኩ ያለሁት። አሁን እንግዲህ ብስል ብሎልኛል። በጣም ቆንጆ ሆኖ ብታዩ እንዴት ቆንጆ መሰላችሁ። አሁን ይሄንን ወደ ፔርሙዝ እጨምራለሁኝ። በጣም 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 ብታዩት ቆንጅዬ፣ በእውነት ይሄንን ብትጠጡት ምን ብትሉት ገብቶ የሚስማማ ያወፍረናል እንዳትሉ፣ አንደኛ ከስንት አንድ ጊዜ ነው የሚሆነው። ይሄን ደግሞ እዚች ጋር ትንሽ ቅቤ ጣል አድርጌ ለማይጾም ሰው በቅቤ ካልጾማችሁ እንደዚህ በቅቤ አድርጋችሁ ትንሽ ጣል አድርጋችሁ ጠጡ ነው የምለው። እንግዲህ ለዛሬ ይዤላችሁ የመጣሁት የእህል ቅቤ ይሄ ነው እላችኋለሁ። እና ውድ ቤተሰቦቼ ትወዱታላችሁ። በጣም 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 ልዩ የሆነ ነው። ቅቤውን ብረት ድስት ውስጥ ያልጨመርኩት ሁሉም ጾም እንዳይነካ ብዬ ነው። እና ትንሽ ቅቤ ጣል አድርገን ለአራስም ይሁን ለምንፈልገው መስጠት እንችላለን። እዛም ውስጥ ደግሞ ማድረግ እንችላለን። በጣም ልዩ ነው። እንግዲህ ይሄንን የመሰለ የእህል ቅቤ ሰርቻለሁ። በጣም ቆንጆ ነው። ትወዱታላችሁ። ከነፂ ኪችን ሰላም ሁኑልኝ። እንግዲህ ባይወዳችኋለሁ። በጣም በጣም ቆንጆ የሆነ ይሄ ፈውስ ነው። በእውነት ነው የምላችሁ። በጣም ቆንጆ ነው። መድኃኒት ነው። በቃ ሌላ መድኃኒት ሽሮፕ ምናምን ከምንወስድ ይሄን መውሰድ ይሻላል እላለሁ። ለዛሬ ያበቃው። ሰላም ሁኑልኝ ባይ